ብዙዎቻችሁ የምትሸወዱትን ነገር ልንገራችሁ። ከሪል ስቴት ቤት የምንገዛው እጃችን ላይ ሙሉ ክፍያ ሲኖረን ነው ብላችሁ ስለምታስቡ ነው። ነገር ግን አይደለም፣ ተሳስታችኋል። ከሪል ስቴት ቤት ለመግዛት እጃችሁ ላይ ሙሉ ክፍያ ሲኖራችሁ ሳይሆን ቅድመ ክፍያውን መክፈል ስትችሉ ነው ቤት መግዛት ያለባችሁ። ቅድመ ክፍያውን መክፈል ከቻላችሁ ጎ ሄድ ግዙ። ይሄ ማለት ግን ቅድመ ክፍያውን ከፍላችሁ ቀሪውን ክፍያ ቻሌንጅ የሚያደርጋችሁ መሆን የለበትም። ቀሪውን ክፍያ መክፈል የምትችሉበት ቢዝነስ ሊኖራችሁ ይገባል፣ ኦር ኢንካም ሊኖራችሁ ይገባል። ሐሳቤ ምንድነው? ካሽ እጃችሁ ላይ ሊኖራችሁ አይገባም። አፓርትመንት ለመግዛት ቅድመ ክፍያውን መክፈል ከቻላችሁ፣ ቀጥላችሁ ቀሪውን ክፍያ መክፈል ከቻላችሁ መግዛት ትችላላችሁ። ለምሳሌ እኛ የምንሸጠው ሳይት አለ። እጃችሁ ላይ 500 ሺህ ብር ካለ ገላን ላይ የምንሸጠውን ሳይት ቅድመ ክፍያ ከፍላችሁ የንግድ ሱቅ መግዛት ትችላላችሁ። ሙሉ ክፍያው 2 ሚሊዮን 500 ሺህ ብር ስለሆነ እሺ በደንብ ልንገራችሁ ስለሱ ሳይት። ገላን ሮቢካ ሆቴል ፊት ለፊት ላይ ነው የሚገኘው። ግራውንድ ፍሎር ላይ ለምሳሌ 4 ሚሊዮን 200 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያው 1 ሚሊዮን 800 ሺህ ብር ነው። አንደኛ ፍሎር ላይ ሙሉ ክፍያው 3 ሚሊዮን 200 ሺህ ብር ነው። የሱ ቅድመ ክፍያ ደግሞ 1 ሚሊዮን 200 ሺህ ብር ነው። ሁለተኛ ፍሎር ላይ 2 ሚሊዮን 800 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያ የምትከፍሉት ደግሞ 800 ሺህ ብር ነው። ሶስተኛ ፍሎር ላይ 2 ሚሊዮን 600 ሺህ ብር ነው ሙሉ ክፍያው። ቅድመ ክፍያው ደግሞ 600 ሺህ ብር ነው። አራተኛ ላይ ደግሞ 2.5 ሚሊዮን ብር ይሆንና እንዳልኳችሁ ቅድም 500 ሺህ ብር ነው ቅድመ ክፍያ የምትከፍሉት። ሰው ቅድመ ክፍያውን መክፈል ከቻላችሁ ቀሪውን ዘና ያላችሁ በ2 አመት ስራችሁን እየሰራችሁ ያለ ምንም ወለድ ሙሉ በሙሉ በኢትዮጵያ ብር የምትከፍሉት ሳይት ነው።